የዓለማችን አንደኛ ቢሊዮነር የሆነው ኤለን ማስክ የቴስላ፣ ስፔስኤክስ፣ ኤክስኤአይ እንዲሁም የትዊተር ባለቤት እንደሆነ ይታወቃል። ከባለጠግነቱ ባሻገር የቤተሰብ ሕይወቱ ምን ይመስላል? ኤለን ማስክ ከአራት ሚስቶቹ 14 ልጆች ቢኖሩትም ዛሬ ስለ ሶስቱ መንትዮች እናወራለን። ካይል፣ ሳክሰን እና ዳሚያን ይባላሉ። እንደ አውሮፓውያን አቆጣጠር በ2006 ከመጀመሪያ ሚስቱ ጀስቲን ዊልሰን ተወለዱ። የተማሩትም አባታቸው ባቋቋመው ትምህርት ቤት አንዳስትራ በሚባል ትምህርት ቤት ነው። ይህም የሀብታሞች ትምህርት ቤት ሲሆን ትኩረት የሚያደርገው ሙከራና ችግር ፈቺነት ላይ ነው። ይህም ከለመድነው የትምህርት አሰጣጥ የተለየ ነው። ካይ ማስክ በብዛት የአባቱን ፈለግ የተከተለ ሲሆን ቴክኒካል የሆኑ ችግሮችን የማወቅ ጥልቅ ፍላጎት አለው። ብዙ ጊዜም በስፔስኤክስ ሮኬት ማስወንጨፊያ ስነ ስርዓት ላይ ከአባቱ ጋር ይታያል። ሳክሰን ማስክ ከሁለቱ በተለየ ሁኔታ የስፖርት ፍቅር ያለው ሲሆን እግር ኳስና ቅርጫት ኳስ ይወዳል። በስፖርት ሳይንስና በሕክምና ላይም ትኩረት ያደርጋል። በአንድ የስፖርትና የሕክምና ክሊኒክ ውስጥም ኢንተርንሺፕ ወይም የተግባር ልምምድ ወስዷል። ዳሚያን ማስክ በሂሳብና በፊዚክስ የላቀ ደረጃ ላይ የደረሰ ሲሆን የክላሲካል ሙዚቃ ሊቅም ተብሎ ይገለጻል። ስሙም በስታንፎርድ ዩኒቨርሲቲ በፊዚክስ ዲፓርትመንት በኳንተም መካኒክስ ስራዎች ላይ ይጠቀሳል። ወደፊቱ የኤለን ማስክ ብቻ ሳይሆን የልጆቹም ይመስላል።